ጽዮንን ክበቧት፣ በዙሪያዋም ተመላለሱ። ከእግዚአብሔር ክብር ሲርቁ እንደዚህ ለጠላት አሳልፎ ይሰጣል። ለጎረቤት መንግስት፣ ለጎረቤት ጠላት፣ የጓደኛ ጠላት አድርጎ እግዚአብሔር ይሰጣል። ለእግዚአብሔር ያልታዘዝን ጊዜ ለእግዚአብሔር የሚታዘዝ ልብ ለሁላችንም ይስጠን። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ክብርና ምስጋና ይግባው። የተከበሩ ሊቀ ልሳናት ቀሲስ ስምዐ ጽድቅ እዚህ ታላቅ ደብር ዋና የስብከተ ወንጌል ኃላፊ፣ ክቡራን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ላይካነ ምስጢር፣ ስዩማን እግዚአብሔር፣ ወንድሞች ዲያቆናት፣ እግዚአብሔር በአንድም በሌላም እንዲያስተምር እንዲመክር አምናችሁ ታምናችሁ በቅድስናው ስፍራ የተገኛችሁ ተጋባይ ዘማሪያንና የቤተ ክርስቲያን የውበት አጸድ የሰንበት ትምህርት ቤት መዘምራን እግዚአብሔር ሁሉ የሚቻለው የሚሳነው የሌለ በቅዱሳኑ በእመቤታችንም ድንቃ ድንቁን መስራት እንደሚቻለው የምታምኑ የምትታመኑ ምእመናን ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የመንፈስ ቅዱስ ማደሪያ ወጣቶችና ሕፃናት እንደምን አመሻችሁ? እንደምን ከረማችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ልዑል አምላካችን ቅዱስ እግዚአብሔር ሳይገባንና ሳይገባን በቅድስናው ስፍራ ይሰበሰበን እንዲገባንና እንድንገባ መሆንን በቤቱ እንድንኖር እንድንመላለስ በመንፈሳዊም በረከት ሁሉ እንድንባረክ ብናስተውል ምንለወጥበት ባናስተውል እድሜ ለንስሐ እንዲሰጠን የምንማጸንበትን የእግዚአብሔርን ቃል ሊመክረን ሊያስተምረን የወደደን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ልዑል አምላክ በሰጣት ጸጋና ክብር ሁሉ የተመሰገነች ትሆንልን። እስቲ እግዚአብሔርን አመስግኑ። አሁንም የሁሉም አካባቢ አይነት ባህሪው አንድ አይነት ነው። ለምን እንደመጣን ብዙ ያስተዋልን አልመሰለኝም። ለምን መጣን? አቤት ለምስጋና። ለምን መጣን? ይሄ ትልቁ ሊረሳ የማይገባ
ሰው አስገድዶን ያላክን ያልገፋን ያላስጨነቀን እግዚአብሔር በንጹሕ ፍቅሩ ወደ መቅደሱ በክብር የጠራ ለፈጠረን ነገር ሁሉ ልናመሰግን በጎደለን ነገር ሁሉ ልንማጸን እንደጠራን አምነን እግዚአብሔር ይመስገን ሲባል ወላዲተ አምላክ ትመስገን ሲባል የቅዱሳን አምላክ ይመስገን ሲባል በጭብጨባና በእልልታ ልናመሰግን ይገባል እንጂ እልል በይ አጨብጭብ እንደው በግዴታ የተጠራን ያህል እየመሰለን ነውና የጠራን አምላክ ማን ይመስገን? ማን ይመስገን? የቅዱሳን አምላክ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ይክበር ይመስገን። ምናልባት ታቦቱ ላይ በዚህ ርዕስ ተመራችሁ ይሆናል። እግትዋ ለጽዮን ወእቀፍዋ ወተናገሩ ውስተ ማይፈዲሃ ጽዮንን ክበቧት፣ በዙሪያዋም ተመላለሱ። እግዚአብሔር በዚህ በመዝሙር 47 ቁጥር 8 ላይ ቁጥር 12 ላይ ይቅርታ ያስቀመጠልን ጽዮንን ክበቧት በዙሪያዋም ተመላለሱ። ጽዮንን የከበቧት የታደሉ በጽድቅ የፈለጓት የታደሉ ለሰላም ደጅ የጠኗት የታደሉ ለክብር የተመላለሱባት የተቀደሱ ማንነታቸውን ያወቁ ክብራቸውን የተረዱ በእግዚአብሔር ደጃፍ እንዴት መመላለስ እንዳለባቸው አውቀው ተምረው የተካኑ የሚያገኙትን ክብር በዚህ ርዕስ ላይ ባለን ጥቂት ደቂቃዎች እናገኛለን። ይሄ ቃል ለሁለት ተቃራኒ አካላት የተነገረ ለሁለት ምን ተቃራኒ አካላት የተነገረ ለእያንዳንዱ ተቃራኒ አካላት ለአንዱ ውርደት ለሌላው ክብረት የሆነበት ለአንዱ መርከስ ለሌላው መቀደስ የሆነበት ለአንዱ አለማወቅ ለሌላው ጥበብ የሆነበት ለአንዱ ጥፋት ለሌላው ድህነት የሆነበት ነገር የምናገኝበት የመጀመሪያው ይህን ቃል የተናገረው ሰናክሬም የሚባል የአሦር ንጉሥ ነው። ማን ይባል?
ተናገሩላችሁ እስቲ ማን የሚባል ሰናክሬም ጽዮንን ክበባት፣ አስጨነቋት፣ ውደቁባት፣ ያላትን ነገር ሁሉ ቀሟት፣ ክበሩባት፣ አዋርዷት ብሎ የተናገረ የእግዚአብሔር ጠላት የሆነ ንጉሥ። የማን ጠላት የሆነ? የእግዚአብሔር ጠላት የሆነ የጽዮንን ክብር ማየት ያልፈለገ የጽዮንን ማንነት መጠጊያነቷን ዝቅ ማድረግ የወደደ የአሕዛብ ንጉሥ ነው። አሦር የሴም ልጅ ነው። በዚህ አጋጣሚ የሴም ሁለተኛ ልጅ ነው እና የአሦራውያን ሁሉ አባት የመጀመሪያው አባት ተብሎ የሚነገርለት ቀድሞ መነሻ ሀገራቸው መስጴጦሚያ የምትባል ብዙ ኃጢአት፣ በደል፣ ክፋት የነገሰባት ዋና ከተማቸው ነነዌ ሆና እግዚአብሔር አዝኖባት ነቢዩ ዮናስን ሄዶ እንዲሰብክ ያዘዘባት ወደ ንስሐ እንድትመለስ ያደረጋት ዋና ከተማቸው የነበረች ናት። በዘመናቸው ገነው ከፍ ከፍ ብለው አሦራውያን በዙሪያቸው ያሉትን መንግስታት፣ ነገስታት፣ ሀገራት ሁሉ እየወረሩ ያስጨንቋት ነበረ። በተለይም በእስራኤልና በይሁዳ ላይ እግዚአብሔር ያደረጓትን ነገር ሁሉ እግዚአብሔር ዝም ብሎ አልተመለከተም። በንጉሡ በሕዝቅያስ ዘመን ሕዝቅያስንም ጭምር እግዚአብሔርንም ሳይቀር የተደፋፈሩ እግዚአብሔርን የናቁ ሕዝቦች ናቸው። በዚህም ምክንያት የአጋንንት ምሳሌ ሆነው ይነገራል። በሁለተኛ ነገሥት ምዕራፍ 18 ከ9 ጀምሮ እስከ 37 ድረስ ያለውን ሰናክሬም በእስራኤል ላይ በይሁዳ ላይ በተለይ ነቢዩ ንጉሡ ሕዝቅያስ በነገሰበት ዘመነ መንግሥት እንዴት እያለ ይደነፋ እንደነበረ ይቺ ጽዮንን ክበቧት፣ ዝረፏት፣ ሕዝቧንም ፍጇት፣ ምድሪቷ ርስታችን ልትሆን ይገባል እያለ ይደነፋ ስለነበረ ነው። ሁለት ተቃራኒ ብለን ከጠቀስናቸው በክፋት የተነሳ ንጉሥ መሆኑን የምንናገረው። ታዲያ ሰልመናሶር ወደ ሶርያ ከወጣ በኋላ ኢየሩሳሌምን
ኢየሩሳሌምን የራሱ አደረጋት፣ ወሰዳት። እንደገና በ2 ዓመት ደግሞ ሰማርያንም ያዛት፣ እስራኤልን ሁለቱንም አስጨንቆ ያዘ። እንዲህ ብሎም ተናገረ ይላል። ልብ በሉ። የእስራኤል የአምላካቸውን የእግዚአብሔርን ቃል እስራኤላውያን አይሁድም አልሰሙምና በዚህ ንጉሥ አሳልፎ ሊሰጣቸው ዘንድ ወደደ። ስለዚህ ጽዮንን ከበባት፣ በውስጧም ተመላለሰ፣ መዘበራት። የእግዚአብሔር ሰዎች ከእግዚአብሔር ክብር ሲርቁ እንደዚህ ለጠላት አሳልፎ ይሰጣል። ለጎረቤት መንግስት፣ ለጎረቤት ጠላት፣ የጓደኛ ጠላት አድርጎ እግዚአብሔር ይሰጣል። ለእግዚአብሔር ያልታዘዝን ጊዜ ለእግዚአብሔር የሚታዘዝ ልብ ለሁላችንም ይስጠን። መጨነቅ አንፈልግም፣ ግን የሚያስጨንቅ ነገር ይመጣብናል። መጠበብ መውደቅ አንፈልግም፣ የሚጥል ነገር ግን ይገጥመናል። ማዘን አንፈልግም፣ የሚያሳዝን ነገር ግን ይመጣብናል። በምን ምክንያት? እግዚአብሔርን ባለመስማት። ማንን ባለመስማት? እግዚአብሔርን ባለመስማት። ስንት ዘመን ቃለ እግዚአብሔር ተነግሯል። እዚህ ቦታ ላይ ስንት ሰው ተለወጠ፣ ስንቱ ወደ እግዚአብሔር ቀረበ፣ ስንቱ ንስሐ አባት ያዘ፣ ስንቱ ሥጋው ወደሙ ተቀበለ፣ ስንቱ ትዳሩን ባረከ፣ ስንቱ ልጆችን ለቁም ነገር አበቃ። እንደው ብቻ የእይታ ብቻ ሆይ ሆይታ ዘመን ሆነብን። ጽዮንን ክበቧት። እነዚህ በጠላትነት የተነሱ አሦራውያን መካከል ይህ የአሦር ንጉሥ ጦር አዛዥ መጣና ለሕዝቅያስ እንዲህ ብላችሁ ንገሩት አለው። ተመልከቱ፣ በደንብ ስሙ ቃሉ። ታላቁ የአሦር ንጉሥ እንዲህ ይላል፣ ጠላት በድፍረት ራሱን ታላቅ ያደርጋል። አጋንንት በድፍረት ራሱን ታላቅ ያደርጋል። ሰይጣን በድፍረት ራሱን ታላቅ ያደርጋል። መናፍቅ በድፍረት ራሱን ታላቅ ያደርጋል። ከእግዚአብሔር ክብር የራቀ ራሱን በእግዚአብሔር ፊት ታላቅ ያደርጋል። እናንተ ታላቁን ኃያሉን ገናናውን ልዑል አምላክ እግዚአብሔር አባት የሆነላችሁ ምን ያህል ልበ ሙሉ ሆናችሁ እንደ ጠላት ትናገሩ ይሆን? ለነገሩ የእግዚአብሔር ሰው ደፋር አይደለም፣ ትሁት ነው። አቀርቅሮ እግዚአብሔርን የሚማጸን እንጂ በድፍረት በአደባባይ በትዕቢት የሚደነፋ አይደለምና እግዚአብሔር በትሕትና በቤቱ ያኖረን። ይህ የምትታመንበት መታመኛ ምንድነው? ተመልከቱ፣ ሕዝቅያስን ነው። ይህ የምትተማመንበት መታመኛ ምንድነው? ተመልከቱ ንቀቱን። የከንፈር ቃል ለሰልፍ ምክርና ኃይል እንደሚሆን ትናገራለህ። የአንደበት ብቻ ነው እያለ ነው። አሁንም በእኔ ላይ ያመስከው በማን ተማምነህ ነው? ከእጄ ያድናችሁ ዘንድ አይቻልምና ሕዝቅያስ አያታልላችሁ። እግዚአብሔር በርግብ ያድነናል። ይህች
ከተማ በአሦር ንጉሥ እጅ አትሰጥም ብሎ በእግዚአብሔር እንድትታመኑ አያደርጋችሁ። ከእግዚአብሔር ክብር እንዴት እያራቀ እንደሆነ፣ የአጋንንት ስብከት እንደሆነ፣ የጠላት ስብከት እንደሆነ፣ ልብን የሚያቀልጥ ቃል እንደሆነ ተመልከቱ። ጠላት ይህን ያህል ደፋር ዛሬ በጠላትነት የተነሳው ሰማርያን ከጄ አማልክቶቻችሁ ያሉ አማልክት አድነዋልን? እግዚአብሔር ኢየሩሳሌምም ከእጄ ያድን ዘንድ ከአገሮቹ አማልክት ሁሉ አገሩን ከእጄ ያዳነ ማን ነው? አያችሁ፣ እግዚአብሔር አያድንህም እያለው ነው። ማን አያድንህም እያለው ነው? ባንቺም ልብ፣ ባንቺም ልብ፣ ባንተም ልብ፣ በኔም ልብ ሰይጣን ዛሬ የሚዘራው ይሄ ነው። አጋንንት ዛሬም የሚዘራው ይሄ ነው። የታለ ያንተ አምላክ? የታለ ያንተ ፈጣሪ? የታለ የታመንክበት? እግዚአብሔር ዝም ብሎ እኮ አይገለጽም። መታመን ይፈልጋል፣ ማመን ይፈልጋል፣ ጽናት ይፈልጋል፣ ጾም፣ ጸሎት፣ ስግደት ዕለት ዕለት ይፈልጋል፣ ትጋት ይፈልጋል፣ ንጹሕ ፍቅር ይፈልጋል፣ ንጹሕ ልብ ይፈልጋል። የትኛው ንጹሕ ልብሽ ወደ እግዚአብሔር አቅርቦሻል? የትኛው ንጹሕ ልብ ወደ እግዚአብሔር አቅርቦሃል? የትኛው የቅዱሳን መርህ ተከትለህ እንደ ቅዱሳኑ እንድትተጋ አድርጎሃል? ቅዱሳን ክብራቸው በቅድስናቸው ነው። እኔና እናንተን ግን በቸርነቱ ነው የሚያድነን። ስሙ ለዘላለም የተመሰገነ ይሁን። እኔን ያቆመኝ እዚህ አንቺን ያስቀመጠሽ አንተን ያስቀመጠ ለሌሊት በድቅድቅ ጨለማ አውሬ እየጮኸ አጋንንት እያጓራ ጅብ እያጉረመረመ ያንን ድቅድቅ ጨለማ አልፈሽ እንድትመጪ ያደረገ አምላክ መታመንሽን አይቶ ነው። ስሙ ለዘላለም የተመሰገነ ይሁን። ይሄ መታመን ምን ያህል ዘለቀ? ይሄ መታመን በሕይወትሽ ምን ያህል ዘለቀ? ይሄ ደካማ የተሸነፈ አጋንንት እንዴት በእኛ ላይ ለመሰልጠን እንደደፈረ ተመልከቱ። በንስሐ ለመመለሳችን፣ በጽድቅ ወደ ደጃፉ ለመምጣታችን የሕይወት ለውጥ በእኛ ላይ አለመታየቱን ስለሚያውቅ ነው አጋንንት እንዲህ የደነፋው። ስለዚህ ይህንን ቃል ለሕዝቅያስ ለንጉሡ ለሕዝቅያስ መልእክተኞቹ ከነገሩ በኋላ ሕዝቅያስ ይህን ነገር በሰማ ጊዜ እጅግ ተበሳጨ፣ ልብሱንም ቀደደ አለ። ምኑን ቀደደ? ምን ዋጋ አለው ልብስ መቅደድ? ልብን ነው መቅደድ እንጂ። ሕዝቅያስ ልብሱን እንደቀደደ ደግሞ ልቡን መቅደዱን የእግዚአብሔር ቃል ይነግረናል።
እኛም ዛሬ እናደርግ ይሆናል። ልብን ነው መቅደድ የእግዚአብሔር ቃል ማደሪያ ይሆን ዘንድ ጠላት እንዲህ ያስጨነቀ ሲያበሳጨን ከበፊት ይልቅ ልንተጋ ይገባል። ከበፊት ይልቅ እግዚአብሔር ሆይ ማረኝ ልንል ይገባል። ከበፊት ይልቅ ለንስሐ መስቀዳደም ይገባናል። ሕገ እግዚአብሔርን ለመጠበቅ ሥርዓተ ቤተ ክርስቲያንን ለመተግበር ጥረት ማድረግ ይገባል። ዮናስ ወደ ነነዌ ተልኮ በአመፃ ምክንያት ሊሰብክ እንደተላከ ለእኛም መምህራንን እንዲህ ይልክልናል። ያው እኛ መምህራን አማራጮች ነን። አዎ መምህር ገሌ አባ ገሌ ሲመጡ ነው ግቢ የሚጨናነቀው አይደል? አዎ ያ ነዌ የተባለው ባለጸጋ ለወንድሞቹ የላከው ነገር ትዝ ይበላችሁ። እኔ ያለሁበትን በዚህ በሲኦል ወንድሞቼ አያውቁምና 5 ወንድሞች አሉ። እዚህ በቃጠሎ ላይ መሆኔን አያውቁምና እባክህ አልዓዛርን ላከውና በተአምር ይንገራቸው ያስተምራቸው አለ። ዛሬ ሁሉም ተአምር ፈላጊ ነው። ተአምር ያለ ንጽሕና ኬት ይመጣል? ተአምር ያለ ቅድስና ኬት ይመጣል? ተአምር ያለ ጾም፣ ጸሎት፣ ስግደት ኬት ይመጣል? ልበ ንጹሕ ፍጥር ሊተ እግዚኦ መንፈሰ ርቱዕ ሐድስ ውስተ ከርሴ ይትግደፈኒም ቅድመ ገጽከ። አቤቱ ንጹሕ ልብን ፍጠርልኝ የቀናውን መንፈስ በውስጤ አድስ ብሎ ሁሌ መለመን ይገባል። ልቤ አይነጻም እምንል ከሆነ ሁል ጊዜ አቤቱ ንጹሕ ልብን ፍጠርልኝ ልንል ይገባል። ይፈጥራል አይፈጥርም? እግዚአብሔር ይፈጥራል። ያለመንሽውን ያለመንከውን ኬት ያመጣል እግዚአብሔር። ምክንያቱም ለዚህ ለስጋዊ ጉዳይ ቀበሌ 10-20 ጊዜ ልብስ ቀያይረሽ ደጅ ትጠኛለሽ። ስጋዊውን ነገር እንዲተክተሽ የምታማላ ለነፍስህ ግን 1 ሰከንድ በንጹህ ልቦና ወደ ንጹህ አምላክ ወደ እግዚአብሔር መቅረብ ያቅትሻል። እግዚአብሔር ንጹህ ልቦናን ለሁላችንም ያድለን። ምክንያት ሆነና አሦር ይሁዳ የሚቀጣበትን ቅድም እንዳነሳ ነው በትንቢተ ኢሳይያስ ምዕራፍ 10 ቁጥር 5 እስከ 11 እግዚአብሔር እንዴት አድርጎ ይሁዳን በኃጢአቱን እንደሚቀጣው እዚህ ይናገራል። በጠላት እጅ አሳልፎ ሰጥቶ እንዴት ሰይጣን እንደሚጫወትብን እኮ በጣም ያሳዝናል። እግዚአብሔር ልቦናን ይስጠን፣ ንጹሕ ልብን ይስጠን። ግን ደግሞ ይሄን ጠላት አንድ ቀን ማን ይጥለዋል? ሁላችሁም ተናገሩ። ማን ይጥለዋል? ማን ይጥለዋል? ጠላታችንን ሰይጣንን መድኃኔዓለም ከፊታችን ይጣልልን። አዎ በድንግል ማርያም እጅ ይጣልልን። አዎ ልክ የምታስገባው ቢያሳደዳትም እንኳን እሷን ሊያሸንፍ አይችልም፣ በፍጹም አይችልም። እሷ በስደቷ ጊዜ የታገሰችውን ትዕግስት ለሁላችንም መድኃኔዓለም ይስጠን። ሁለተኛ የአሦር ንጉሥ
የመናፍቃን ምሳሌ ነው። የምን ምሳሌ? የመናፍቃን የካህዲያን ምሳሌ። ዛሬ እንደ ቀድሞ ዘመን የአባቶቻችን ጠላት ሳጥናኤል መናፍቃን የሚደነፉባት የሚያጓሩባት የሚታወኩባትና ሌላውን እውነተኞች ክርስቲያኖች ላይ የሚያውቁት በዚህ የትንቢት ቃል ነው። ተመልከቱ፣ አትጠራጠሩ። እንዲህ ይላል ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 እስከ 12 ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱም ስለ መሰብሰባችን በመንፈስም ወይም በቃል ወይም በእኛ እንደሚመጣው በመልእክት የጌታ ቀን ደርሷል ብላችሁ ከአእምሮአችሁ እንዳትናወጡ እንዳትደነግጡ እለምናችኋለሁ። ይህ ይሆን ዘንድ ግድ ነውና አይሁድ ከጌታ ጋር ሲከራከሩና ሲሟገቱ ጌታ እንዲህ አላቸው፣ እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። እግዚአብሔር ይሰውረን፣ እንዲህ ከመባል ይሰውረን። በዚህ አሜን ያላላችሁ በምን አሜን ትላላችሁ? እግዚአብሔር ከዲያብሎስ ይሰውራቸው። ይገርመኛል። አሁንም እኮ እያስተዋላችሁ አይደለም። አሁንም እዚህ ቁጭ ብላችሁ እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። የአባታችሁንም ምኞት ልታደርጉ ትወዳላችሁ። አያችሁ፣ የክህደት የጥርጥር ምኞትን ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ጀምሮ ነፍሰ ገዳይ ነበር፣ እውነት በእርሱ ዘንድ የለም። የሚገርም ነው። ሐሰትን ሲናገር ከራሱ ከልቡ ይናገራልና ሐሰተኛ የሐሰትም አባት ነው አለ። ዛሬ በዓለም ያለው ሐሰት፣ በባለ ትዳሮች መካከል ያለው ውሸት፣ በጉርብትና ያለው ውሸት፣ በየስፍራው ያለው ውሸት፣ በጓደኝነት መካከል ያለው ውሸት፣ በእግዚአብሔር አገልጋዮች መካከል ያለው ሐሰት እግዚኦ ምኑ ተቆጥሮ ያልቃል? የሚገርመው ይሄ ብቻ አይደለም። ቅዱስ ዮሐንስ ይቅርታ ወንጌላዊው እንዲህ ብሎ ያንን ነገር ያሰፋዋል። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላዋ አፈሰሰ። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። ድንግል ማርያምን ብቻ አይደለም፣ ድንግል ማርያም የአምላክ እናት ናት ላለ ጻድቅ